የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር ገልጾ ነበር። ፎቶዎች ለማስቀምጠው ታይታላችሁ። እዛ ላይ የነበረው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ተሰብራ የታሸጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይህን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው የተፈጠረው። የዛን ቀን እኔ ነበርኩ ቤት ውስጥ ማለት ነው። የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጠራተኝ ምናምን ስላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ምናምን ብዬ እኔም ገብቼ ተኛው የሚታመኛ። ከዛን ወደ 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ የሚጣ ክላስ ነበርኩ። ከዛን ከሚጣ ክላስ ወደዚህ የሚጠቀም ገሱ አለ። ከገሱ ደግሞ የሰራተኛ ከሰራተኛ ነው ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አልሰማሁትም፣ ግን ጭቅጭቅ የሆነ ጭቅጭቅ ልብስ ሰማኝ። ከዛም ተነሳሁ በጭቅጭቁ። ከዛም በመሀል አልገባም ብዬ ለረጅም ሰዓት ቁጫል። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ ነበር አንዷለም ነበረ። አንዷለም እንትና ሎጊዲቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ ቤት በሩን ቆልፈው። አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ይነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ይነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስትሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው አሰ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ምናምን ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበላ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ማለት ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣ ጠይቃት። ሚጣ እሷ አይደለች ምን ሆነ አንዷለም ማለት ነው። ከዛን እኔን ጠይቀኝ እሷ አይደለች ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተር ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኙ እችላለሁ። ካገኙት ግን አስቀምጥላችኋለሁ። ከዛ ቀጥሎ ኦኬ ወንድሙን የሷን ወንድም ሊበንን መጥቶ ሲጠቅስ ይሄ ልጅ ህፃን ልጅ ነው። እህቱ ጋር ከትምህርት ቤት ለማረፍ የሚሄድ ልጅ ነው። የደረሰበት ትራውማ የደረሰበት ከፊቱ መረዳት ትችላላችሁ። ሎጊዲቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ ቤት በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው ሂድና ማግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወርቃ ዝም ብላ ያለቀሰች አይደለም ዝም ብላ ቁጭ ብላ ነበር። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷን ሚጣ ገስትሩም ለኔ ለቃልኝ ነበር የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔ ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም ዝም ብዬ ቁጭ አልኩኝ። 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ የተነሳቸው
እነዚህ ፎቶዎች ነው። ይህ ፎቶ ማለት አንዱዓለም ጎሳ የኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበድባት የጸጉሯን መመሳሰል ትችላላችሁ። ይዛ እንግዲህ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይህ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት ነው ማርች 11 አካባቢ። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። የዚች የቀነኒ ጉዳይ ሰው እስኪሰላች ድረስ ዶቼ ቬለ ያልቀረ፣ ቢቢሲ ያልቀረ፣ ኢንተርናሽናል ሚዲያዎች ሁሉ አልቀረም የዚች ልጅ ጉዳይ የሚዘግቡበት ምክንያት እኮ አንተ ላይ ጠላትነት ኖሮን እኮ አይደለም። ምክንያቱም ማሳያዎቹ በጣም ብዙ ናቸው። አንተ ልጅቷን እንደ ቶርች ነው የቀጠቀጥካት፣ እድሜን ሙሉ ነው የቀጠቀጥካት እና እዛ ቤት ውስጥ ቢያንስ ይሁን ቀጥቀጠ በዚህ ፍጥነት ከእስር ቤት መውጣት በጣም ይገርማል። እንደዚህ ለደበደብካት እንኳን ያለቀም ነበር። አባገዳዎች እንደ አንዱዓለም የጠቀሙት ሰው የለም። አንዱዓለም ባይዞ ዛሬ ብቻ አይደለም በአባገዳዎች ጋር ሲሄድ ከዚህ በፊት ክለብ ውስጥ ሽጉጥ ተኳኩሰው ፍርድ ቤት አልሄዱም። አባገዳ ጋር ሄዱና በቃ ይቅርቅር ተባብለናል ተባብለው ተፈታ። የተጎዳው ተጎዳ ማለት ነውና አባገዳን መጠቀሚያ ማምለጫ አድርገዋልና ግን እዚህ ሀገር ጥቅማ ጥቅም ተለምዷል። ከፖለቲካ ጋር ቅርብ ያላችሁ ሰዎች ጥቅማ ጥቅማችሁ ነው በህግ ባለመገዛት ህግን ከጥፍት ቆሻሻ አለመቁጠር ጥቅማ ጥቅም ነው። አንተ ብቻ መሰለህ እንዴ ስዩም ተሾመ? አንተ እኮ እንደው ምንም አልተፈረደብህም። አንተ እኮ ጥሩ ሰው ነህ። እግዚአብሔር አንተ እኮ አልተፈረደብህም። ምንም ፍርድ የለብህም እኮ አንተ። ተፈርዶባቸው የማይታሰሩ ሰዎች አሉ። እግዚአብሔር እዚህ ደረጃ ደርሰናል እኮ ፍትህ ስርዓታችን እዚህ ደረጃ ደርሷል። ስዩም ተሾመ ተፈርዶበታል። አለቀ። እኔ የፈለከበት ጊዜ ይፈረድብህ። ከተፈረደብህ 2 ዓመት ታሰራል ከተባል መታሰር ነው። የሚያስፈጽም ጠፋ። ስዩምን ማግኘት አልቻልም ይላሉ። እዚህ ስማች መጥቷል ችግሩ እና ፍትህ ስርዓታችን እንደዚህ ይሆናል። እናንተ አሁን ታዋቂ ሰው ስለሆናችሁ ነው። ይሄኔ ስንት ማይታወቅ ሰው አለ፣ ስንት ድሃ ይበደላል። እና ህግ ለሁላችንም መስራት ካልቻለ እንደ ሀገር ሰላም እንሆናለን ብለህም አታስብ። ፍትህ ስርዓት ላይ ችግር እየተፈጠረብን ነው። ባካችሁ ያለን እድል አንድ ነገር ነው፣ ሰው ሆነን ለመኖር በህግ መመራት ነው። ህግ ለሁላችንም ነው ተግባራዊ የምንሆነው። እኔ የፖለቲካ ተጋፊ ነኝ፣ ፖለቲካ ደጋፊ አይደለም እየተባባል የምንባባለው ነገር የለም። ሁላችንም ላይ ተፈጻሚ ሲሆን ህግ ነው። የሰው ልጅ በህግ የሚመራ ፍጡር ነው። ንግድት በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ ቤት በሩን ቆልፎ የሚጣ ክላስ ውስጥ ነበርኩኝ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተ። ሂድና ነግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም ዝም ብላ ቁጭ ብላ ነበር። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ለቃልኝ ነበር የሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔ ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም ዝም ብዬ ቁጭ አልኩኝ። 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ የተነሳቸው እነዚህ ፎቶዎች ነው። ሰው ደም ያስለፈልፋል የሚባለው ወላሂ ነው በቀነኒ ነው ያረጋገጥኩት። እስኪ ማን ገረፈው? ሳይገረፍ ወጥቶ ለፈለፈ። እንዲህ ነበረ እኔ አላወራም ብዬ የነበርኩት ሰው እሱ ባወራው ነገር ደሜ ተንተከተከ። ላይክ እሱ ባወራቸው ነገሮች በሙሉ ወደሱ ነው የሚያቀናው። ሙሉ 100 ባል ማለት በሚቻል መልኩ እዛ ቦታ ላይ በጣም ጨካኝ ጎረቤት እንኳን ሊያደርግ የማይችለውን ባል ሆኖ ሲያደርግ ነበረ። ገባችሁ? ባል ሆኖ ጨካኝ ጎረቤት ሊያደርግ የማይችል እሱ እንግዲህ በራሱ አይምሮ አሰማምሮ ንጹህ አድርጎ ያቀረባቸው ነው። እንግዲህ ከእሱ ያልተናገረው ከሱ ጀርባ ያለውን ደግሞ አስቡት ዝም ብላችሁ። የዚች ልጅ ከተነገረው ከታየው ይልቅ ያልታየውና ያልተነገረው ስቃይዋ
ብዙ እንደሆነ ይገምታለሁ። ነው እዚህ ጋር ያልተነገረው በመረጃ ያልታየ በቪዲዮ ያልታየ እጅግ ሰቅጣጭ ነገሮች በስተጀርባ እንዳለ ፊል አደርጋለሁ። የቀነኒ ወንድም የሰራውን ቪዲዮ አየሁት። ለማየት ያማል። እግዚአብሔርን በጣም ነው የሚያመው። ወንድ ልጅ ሆነ እህት እየተደበደበች እህት እየደማች እህት የሆነ ነገር እየሆነች አንተ ምንም ማድረግ ሳትችል ስቀር ያለው ህመም አቅም ማጣትን የመሰለ በሽታ የለም። የዘላለም ጸጸት ነው ውስጡ ያለው። ብዙ ነገሮችን ያቅ ነበረ፣ ግን ደግሞ ጣልቃ እንዳገባ ይባላል። ቢፈልግም ምንም ነገር ማድረግ አይችልም። ኖሯል እነሱ ቤት ጭቅጭቅ ያያል፣ የእሱን አመል ያውቃል፣ የእሷን ህመም ጉዳቷን ቁጭ ብሎ አስታሟል። ድምፅ ይሰማል፣ ተኩስ አይቷል፣ ብዙ ነገር አይቷል። ያማል፣ እግዚአብሔርን ያማል። እንደ አንድ ወንድ ልጅ ደግሞ ወንድም ሆነ እህት እንደዛ የሆነች አቅም ማጣት። በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር ፍርዱን ያምጣ። ምንም ሀሳብ መስጠት አልችልም። እኔ እዚህ ላይ ከአቅም በላይ ነው ስሜት የሆኝ ነው ቪዲዮንም እየሰራሁት ያለሁት። አምላክ ፍርዱን ያምጣ ለዚህ ብላቴና ሲል። ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይህን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ይሄ የተፈጠረው። የዛን ቀን እኔ ነበርኩ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት የነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀናኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት የነጋ አካባቢ ሲል ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛ የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስትሩም ነበር የተኛሁት። ከዛን ቀናኒ ሮጣ ገባች። እኔ ያሉበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛ ምንድነው አስለ ጊዜ እንትኑን ይሄ ጊታር ሙሉ ሲሰብረው ነበር የዛን ቀን ኮሪደሩ ላይ። ከዛን ምንድነው ምናምን ጊዜ ተነሳ አንተ ለማጋት ሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበላ አንዷ በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ምናምን ጊዜ ከዛ አይሆንም የሚመታል ምናምን ብላ እሱ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን ያደለውም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም አለችለት። እኔ ያደለውም እናቴ ሩት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረን ሚጣ ጠይቃት። ሚጣ እሷ አለች ምን ሆነ አንዷ ማለች። ከዛ እኔን ጠይቀኝ እሷ አለች ስለ ጊዜ ከእሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ ዞሮ ሸተሩ ላይ ተኮሰዋል። እሱን ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላገኙ እችላለሁ። ካገኙት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀናኒ ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ተሰብራ የታሽጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይህን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነው። እሷ ከመሞቷ ከሳምንት በፊት እንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቤ ሕግ የሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሎ እዛ ይሄ ወረቀት ተጽፏል። የተለያዩ ማለት ለዛ ነው ይሄን ምርመራ ያደረገችው ራሱ። ከዛን ይሄ ምርመራ ደግሞ ሰኞ ቀን ማታ ሰምቶ እናትየዋ ራሷ ስትናገር ነበር። አንዷለም እናት ስትል ነበረ ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዷለም እናት ስትናገር ነበረ። አንዷለም ጎሳ እኔ አላረኩም ወንድሟ ያውቃል ብሎ
ስለ ቀነኒ ሞት ማብራሪያ ሰጥቶ ነበር። ትናንትና ግን የቀነኒ ወንድም እውነቱን ከነ ማረጃው አውጥቶታል። እኔ የገረመኝ ግን ማለት ነው በኦሮምኛው አንዱ ዓለም እየሰጠው መግለጫ ሳየው በጣም ናፈርኩት። በጣም ነው እንትን አልኩት። አብሮ የኖረው ሚስቱ ሞት አይደለም የሆነ በቃ ሰፈር ላይ እንዴት ነው ጋይስ የሆነ ሰው ሲሞት ምን አይነት ፊሊንግ እንደ እሱ ራሱ በቃ ምንም አልተሰማም። በቃ አንተ ያስታውቃል። በቃ ሁሉም የምታወራው ውሸት መሆኑ ያስታውቃል ከአይነ ማለት ነው። ስላ ነው ደግሞ ወንድሙ ትናንትና ሳወራ እንደሰማችሁ ማለት ነው። በጣም የሚያዛዝን በጣም ይሄ ሁሉ መረጃ ያለ ይሄ በሽጉጥ እንደምደንቅንባት ይሄ መስታወቱ እየተመታ በሽጉጥ እንዳለ ይሄ ሁሉ ፊቷ እንደዛ ተበላሽቶ እንዲህ ከንፈሯ ምናምን እንደዛ ተመቶ ያለ የኢትዮጵያ ሕግ ግን ምንም መረጃ የለም አለ ነው። እሱም በውሸት መጥቶ ሊያሳምነን ሞከረ ከትላንት ወደ ቆይ ይሄ ነገር ብለን ወንድሙ ያቃላል። ወንድሙ መለሰ መልሱ ሰጣ በእንከነ መረጃ ኢቭን አንተ እሺ አንተ አልገደልክም ወር አልደበደብካትም እንበል ማን ነው ያንተ ሚስት መጥቶ እንደዚህ ያደረገው? ማን ነው እንደዚህ ያንተ ሚስት አንተ ያለበት እንደዛ የሰነጠቃት? ለዚህ መልስ አለ? ለዚህ እንኳን መልስ አለ? ትንሽ ጥያቄ ነው። በቃ ብዙ ጥያቄ አለ። አንተ በኦሮምኛ የሰጠው እንትን በጣም ብዙ ጥያቄ አለ። በጣም ብዙ ግን እዚህ የትኛው ጥያቄ ራሱ ማን ነው እንደዚህ ያደረጋት? እሺ ካልደበደብካት ጥሩ ላይፍ ከነበራችሁ ግን ማለት ነው። አንድ ነገር ልንገራችሁ ጋይስ፣ ብር ምን ያህል ኢትዮጵያ ላይ በቃ እውነትም እያለ በብር እውነትን መግዛት እንደሚቻል ይሄ ነገር አሳይቶናል። በቃ አሁንም ከሆነ ህግ ካለ ፊቲ ለቀነኒ አዱኛ ፊቲ ለእውቅና ከወንጀል ሊያተርፍ አይችልም። በቃ እንደውም መጠየቅ አለባቸው። እንደዛ አይነት ሰዎች ናቸው። በቃ ብር ያለው ከዛ እውቅና አለው። ስለዚህ በሱ ተማምኖ የማይሆን ነገር ከሆነ እንደውም እነሱ ላይ ነው ህጉ መጠየቅ አለባቸው። ግን እኛ ሀገር ተቃራኒ ነው የሚሆነው። ለምን እንደሆነ ላያውቅም። በቃ ወንድሙ ሲያወራ በቃ በጣም በቃ እንዳንድ ወንድ ልጅ የተሰማኝ ስሜት በቃ ምን ብዬ ልንገራችሁ ጋይስ፣ የምሬን ነው። በጣም በጣም ማለት ነው። እሺ አሁን መልስ አለ ለዚህኛው። አንተ እኮ ምንም በዚህ መልስ አለ? እውነት እኮ የእሷ ደም ለራሱ እየተናገረ በቃ አንተ ላይ ያወራኮ አንዱ ዓለም የሰጠው መግለጫ በቃ አረጋጋትክልኝ ለኔ። ከዚህ በላይ ምን አይነት እንትን መረጃ ነው የምትፈልጉ? እንትን ምሰሩት አይ ፖሊስም ይሁን ምንም ይሁን መንግስት ምን አይነት መረጃ ነው የምትፈልጉ? ከዚህ በላይ እንደዚህ የተመታች እንከንፈራ እንትን የተባለ ይሄ በሽጉጥ የደቀነባት እንትን እያስፈራረ ነበረ። ከሷ ደግሞ ሲቷት እንትኑን እየመታኝ እንዳለ ይሄ ሁሉ እኮ መረጃ ነው። ከዚህ በላይ ምን መረጃ አለሽ? ወይስ ሰው ያየ በመረጃ እንዴት ነው? ግን አንድ ነገር ልንገራችሁ ጋይስ፣ ፍትህ ለቀነኒ ማለት እንዳታቆሙ። አሁንም ፍትህ ለቀነኒ ማለት እንዳታቆሙ። እንደ አዲስ ይሄ ኬዝ መጀመር አለበት። በቃ እስከ መጨረሻ ማለት ነው። ማቆም የለባችሁ። በቃ ወንጀለኛ ነው ማለት አለብን። ምንም እንደዚህ ማለት በቃ ወንጀለኛ ነው። አዎ ታዋቂውን ከመኖር ጋር who cares? በቃ ወንጀለኛ ከሆንክ ወንጀለኛ ነው። ህግ ካለ በስርዓት መጠየቅ አለበት። እንዴት ነው ሰው ራስን ይገላል ብለህ እዛው ክላስ ጥላ ሌላ ክላስ የምትሄደው? ይገላል እያልኩ ራስን ይገላል የሚል ሰው እንዴት ነው ጥሎ የሚሄደው? ኦኬ ለምን ለፋሚሊው አልደወልክላትም? ያን ቀን ይዛት እንደምንም በቃ እምቢ ብትል ራሱ ሳቱ ጥምጥም ብለን እንደምንም በቃ ይዘ ለምን አላልክም? ጎረቤት አለ። ሰው ራሱ አጠገብ ካለለ ጎረቤት አለ። ለምን አትልም? ከዚህ ስቃይ በልጥማ። ለምን ለፋሚሊው አልደወልክም? ለምን ለፖሊስ አልደወልክም? ያን ራሷ ላይ እንደዛ ለማድረግ ስትሞክር አሁን ደግሞ ህዝቡ ያምንናል ብሎ መጥቶ እንደዚህ ባረኪና ስትጠጣ ተቀብያት አጠገቧን አስቀምጬ ሌላ ቦታ ሄድኩኝ። ኧረ እባክህ ቀለድ እንደ የሰው ነፍስ እኮ ነው።